ለኢቲፍ የሚጠጋ ገንዘብ በህብረተሰብ ተሳትፎ ይሄ አንዱ የመንግስት እሳቤም ስለሆነ ህብረተሰቡ ከዚህ በኋላ ባለቤት እንዲሆንበት ይሄን ፕሮጀክት እንድንከባከበው የነን ብሎ እንዲቀበለው የዛኑ ያህል 50%ቱን ህብረተሰቡ አክሎበት ወደ 5 በሚጠጋ ሚሊዮኖች ገንዘብ የፈጀ ስራ ነው ማለት ይቻላል። 25 ሜትር ኪዩብ ውሃ ያጠራቅማል። ያ ማለት 25000 ሊትር ውሃ የሚይዝ ይሆናል። እነዚህ ሆኖ ይሄ ሪዘርቬር ኦልሞስት የእንትን ነው ማሶነሪ ግንባታ ነው የተገነባው። ይሄ ዲስትሪቢዩሽን ላይኑ ነው። ይሄን ዲስትሪቢዩሽን ላይን ወደ 3 ቦኖ Ang